አዲሷ ተከራይ ክፍል 4። ቤቷ እንደሷ መሳጭ ነች። በግድግዳው ላይ ፎቶ የሚባል የላትም። ቅንጡ ባይሆኑም የቤት ውስጥ መቀመጫና ጠረጴዛው ቅልል ያለ ስሜትን ይፈጥራል። ከምስለ መስኮቱ አጠገብ ረጃጅም አበቦች ቤቱን ሞገስ አልብሰውታል። እየቃኘው ነው፣ ከግራ ወደ ቀኝ፣ ከቀኝ ወደ ግራ፣ ወደ ላይ። ከተቀመጥኩበት ሶፋ ፊት ለፊት ባለው ጠረጴዛ ስር መጽሐፍ ቅዱስ ተቀምጧል። ሳየው ደስ አለኝ። ወዲያው ላነሳው እጄን ስዘረጋ ተጫወት እሺ፣ ሞቅ እንዲልልህ ምድጃው ላይ ጣል አድርጌው ነው አለችኝ። እሺ ያልኳት ተመልሳ ገባች። እስካሁን በእኔ የተመስጦ ዓለም እንጂ በእውና ጠንክሬ አላየዋትም። እንደ ተወርዋሪ ኮከብ ውልብ ነው የምትልብኝ። ምን አለ አሁን እንኳን ብትቀመጥና ባያት ዝም ብዬ። እድሜ ሙሉ ስበላ ነበር፣ እስካሁን ምንም አላመጣው። ዛሬም ይሄ ወዴ ከሷ ፊት ጊዜ ይነጥቀኛል። ሲያናድድ። እሷን ማየት እኮ የነፍስ ምግብ ነው አለ አይደለ? እንደ አራስ ልጅ በእናቱ እቅፍ ሆኖ በማዳበሪያ ያልበቀለን አፈር ያልነካውን እሳት ያላበሰለውን ንጹሕ ወተት የተፈጥሮውን ስጦታ በተመስጦ መማግ፣ ከዓለም ንስንስ የራቀ ጥዑም ገበታ በእናትነት እጅ መመገብ። በዐይኖቼ ወደ ጓዳ ሸኝቻት እንደ ገባሽ ሳቅ ቀልቤን የሳበውን መጽሐፍ ቅዱስ ደግሜ ላነሳው እጄን ሰደድኩኝ። የሰባኪነት ስሜት ተሰማኝ። ቀስ ብዬ ከፈት አደረግኩት። እንዲህ የሚል የመጽሐፍ ክፍል ላይ ዓይኔ ተከሰተ። መጽሐፈ መሳፍንት ምዕራፍ 16 ቁጥር 21። ፍልስጤማውያንም ይዘው ዓይኖቹን አወጡት፣ ወደ ጋዛም አውጥተው በናስ ሰንሰለት አሰሩት። በግዞቱም ሆኖ እህል ይፈጭ ነበረ። ሆ አልኩ ለራሴ፣ እህል ይፈጭ ነበረ? ኧረ እኔ እህል ልበላ ነው ተወኝ ብዬ ልዘጋው ስል ከመጽሐፉ ሌላኛው ጎን አንድ የፎቶ ቁራጭ ጠርዙን አሳይቶኝ ሌላኛው መልኩን ደብቆ ተመልሶ ወደ መጽሐፉ ሰርጎ ገባ። ዞር ብዬ አየዋት፣ የለችም። ከኪችኗ ጉድ ጉድ ትላለች። ሰው ቤት ሆኖ የሰውን ነገር ያለ ፍቃድ ማየት ስርዓት ባይሆንም እኔ ግን ፎቶውን ማየት ከጀልኩ። በቶሎ የገባበትን ቦታ ለማግኘት መጽሐፍ ቅዱሱን ከዘፍጥረት እስከ ራእይ ድረስ ተራራም አደረግኩት። ላገኘው አልቻልኩ። ቢቸክረኝ ዝቅዝቅ አድርጌ የገለበጥኩት። ዱብ አለ እግሬ ስር። መጽሐፍ ቅዱሱን አስቀምጬ ወደ እግሬ ዓይኔን ሰደድኩ። ድንግጥ አለ ውስጤ። የፎቶ ጀርባ ነው የሚታየኝ። አሁንም ከፎቶ ፊት ለፊት ያለው የሰው ማንነት ሊታየኝ አልቻለም። ከተጻፈ እንደቆየ በሚያስታውቅ እስክሪፕቶ የኔ ብቻ ይላል። ማንን ነው? ልቤ ዓይኗ ፈጦ ጠየቀችኝ። ምን አውቄ አልኳት። ደነገጥኩ። ደግሞም እጅጉን ጓጓው ለማየት። ገልመጥ አድርጌ ዙሪያዬን ላነሳው ጎንበስ ስል ያ መሳጭ ድምፅ ተከሰተ። ይቅር በለኝ ጥዬ የጠፋው አይደለ? እጄን ሰበሰብኩ። ቀና ብዬ አየኋት። ቁርጥ እንጀራ በሳህን፣ ያ የተባለለት ስጋ ወጥ በጎድጓዳ ሳህን ውስጥ ተቀብሮ ወደ እኔ ቀረበ። ከጠረጴዛው አስቀምጣ ቆማ ቀረች። ቀጠለች። ውይ የኔ ነገር፣ ቆይ እጄን ላስታጥብ። እንደደነገጥኩ ነው። ቤቷ በጭስ ደምቋል። ደብዛዛ የሳሎን ቀይ መብራቶች የሆነ የፊልም ድባብ ከስተዋል። ልቤ ይመታል። ከልቧም ከወገቧም ጎንበስ ብላ እጄን አስታጠበችኝ። እንግዳ ሳይሆን የቤቱ አባወራ የሆንኩ ያህል ነው የተሰማኝ። በፈገግታ ታጥቤ አመሰግናለሁ አልኳት። ፈገግታ ነው መልሷ። ቀልቤ ተከፈለ። ጎራ ከፍሎ ይስቡኛል። የእሷ ጎራ ወደ ቁንጅናዋ፣ ወደ ትህትናዋ፣ ወደ መሳጭ ፈገግታዋ፣ ወደ ሚስትነቷ፣ ወደ ውበቷ፣ ወደ ልብ አሟቂነቷ፣ ወደ ቁመናዋ። ያኛው ጎራ በፈርጣማ አሳሳቡ የኔ ብቻ የሚለውን ምስል ከስቶ
ደብዛዛ የፎቶ ጀርባ ልጥፍ ይታገለኛል። ቤቷ መግባቴን እንኳን ሳላምን ሌላ ተጨማሪ የማይታመን ክስተት። ከእንጀራው አደረጉ፣ ከወጡ ጨለፈችልኝ። ማዕረጓን ታውቃለች። በስራዋ ጥንቁቅ ነች። ጨዋ ያሳደጋት እናትነትን ገና ሳትደርስበት በልኩ የለበሰች። መስተንግዶዋ እማማን አስታወሰኝ። ወደ ቡናዋ ተመልሳ ሰውነቷን የሸፈነውን ቀሚስ እጥፍ አድርጋ በጨዋ ደንብ ተቀመጠች። ከማዕዱ ከመቁረሴ በፊት አንቺስ አትበይም አልኳት። እኔ ቅርብ ሰዓት ነው ያደረስኩት፣ አንተ ያዝ። ያደረስኩት አዲስ ቋንቋ ነው ለኔ። አቀርቅሬ አይኔን ጨፍኜ ጸሎቴን አቀረብኩ። በጌታ በኢየሱስ ስም የተባረከ ይሁን አሜን። ጨርሼ ቀና ስል በፈገግታ አይን ላይን ተቀጣጠምን። ቆይ መዝሙሩን ልቀንሰው ብላ ድምፁን ቀነሰችው። አይኔ ሲናፍቀው የነበረውን ውበት አሁን እስኪ ጠግብ የማየት እድል ደረሰው። እሷና እኔ ብቻ፣ ማንም የለም። ችግሩ ግን አይኔ ማረፊያውን እሷ ላይ ቢያደርግም እግሬ ስር ያለው ሚስጥር ልቤን ይኮረኩረኛል። ገና አንድ እንደጎረስኩ እኔ ምልህ ያልተጠበቀ ጥያቄ ወደ እኔ ተወረወረ። በጌታ ነህ እንዴ? አዎ፣ አንቺስ አልኳት በፍጥነት። ሳቀች። አቀርቅራ የተደፉትን ሲኒዎች ወደ ላይ ተገለብጣቸው ጀመረ። በጣም ነው የሚጣፍጠው። እንዲህ የሚጣፍጥ ምግብ ከበላው ቆየው። እማማ ጋር ሲሄድ ነው ለመጨረሻ ጊዜ የበላሁት አልኳት። አሁንማ ምን ችግር አለው? እኔ እስካለሁ ትበላለህ አለች። ወንድ ልጅ ተበላ። ሳቅ እያለች ወደ ኪችን ተነስታ ገባች። በፍጥነት እጅን ወደ ታች ላኩት። ከመሽኮርመም ወደ ሰላይነት ተቀየርኩ። ፎቶን ገለበጥኩት። ልቤ እንደፈራው ነው ያገኘው። ክው ብዬ ቀረው። የፊቴ ተቀምጣ የነበረችው ቆንጆ ከአንድ ጥቁር ጎረምሳ ጋር ተቃቅፋለች። ወዲያው አሁን እቺን የመሰለች አበባ በምን ክስተት ነው ከዚህ ሰውዬ ጋር የተገናኘችው? አይ ሴቶች እንደው የሚወዱትን አያውቁም እኮ። ፎቶን እያየው በቅስፈት የቤቷ በር በኃይል ተንኳኳ። ጀበናው ደንግጦ ነው መሰለኝ እንደኔ ቡናውን በአፍንጫው ይተፋ ጀመረ። ተንደርድራ ከኪችን ወጣችና እየሮጠች የበሩን እጅ ታቆለፈችው። ዞር አየች። በሩን በጀርባዋ ተደግፈዋለች። ምንም አልገባኝም። እኔም ከሷ እኩል ተነስቼ ቆምኩኝ። በሩ በድጋሚ በኃይል ተደበደበ። ሁለቱንም እጆቿን በድንጋጤ ታውረገርጋቸዋለች። የውሃ ነጠብጣቦች እርግፍ እርግፍ እያሉ ከእጇ ላይ ይወድቃሉ። የሚሆነው አልገባኝም። በጣቷ ከንፈሮቿን ገጥማ ዝምታን አመለከተችኝ። ዝም አልኩኝ። እኔም ለሶስተኛ ጊዜ በሩ በኃይል ተንኳኳ። ወንድነቴ ተናነቀኝ። ደርቄ ከቆምኩበት ጠረጴዛ ወደ በሩ ተራመድኩ። ከፊቴ ቆማ እጆቿን ከደረቴ አድርጋ አስቆመችኝ። አየዋት። ከተፍለቀለቀ ፈገግታ መግቢያ እንዳጣች አይጥ ግራ የገባው አሳዛኝ ፊት ሰጠችኝ። እንባ ከዓይኖቿ ሊፈልቁ ተንጠልጥለዋል። ወዲያው አሳዘነች። ፍርሃት በቁም ጠምቋታል። በዚህ መሃል የመጨረሻ ሙከራ ይመስል በድጋሚ በሩ በኃይል ተንኳኳ። የእውነት ተበሳጨሁ። የበሩን እጅ ተያዝኩት። ልትከለክለኝ ሞከረች። ከበሩ ጀርባ እንድትሆን አሳየኋትና ደፈርኩኝ። ሴቴ ላኳ አይደል ነገሩ? የመጣው ይምጣ ብዬ በሩን ከፈትኩት። ረጅም ጥቁር ጎልያድ ኮፍያ በተንጨበረረ ጸጉሩ ደፍቶ አይኖቹ ፈጠው ወደ ታች ቀላወጠኝ። በተረጋጋ መንፈስ አቤት አልኩት። ልቤን አደንድኜ። ልቤ ግን እየደለቀች ነው። አቀርቅሮ ገላመጠኝና ይህን ፎቶ ከየት ነው ያገኘው? ቆርናና የጀግና ድምፅ ነው። ጎንበስ ብዬ በድንጋጤ ፎቶውን አየሁት። ራሱ ነው፣ ያ ጥቁር ጎረምሳ።
ከጀርባ ያለ ቃል ትዝ አለኝ፣ የኔ ብቻ።